ታፈቅሪዋለሽ? እና እንደዛ ሳልል ወደዛኛው ባልሽ አልሄድሽም? አልሄድኩም። እሺ እሱ ደግሞ ሄዳለች የሚል እንትን ያለው ሚውትን ፍታ እስቲ። አሁን አንተ እሷ አልሄድኩም ወደዋለው አፈቅረዋለሁ እያለች ነው። አንተ ደግሞ የምትለው ሌላ ነው። እስቲ ምንድን ነው ለመሄዷ? ቲክቶካን ገብታችሁት? ቆይ አንዴ ቆይ መጀመሪያ ሰላም በላት። እንዴት ነበር ስልክ ስትደውልላት ሰላም የምትላት? አንዴ እንዴት ነበር? ሄሎ በላት። ደህና ነሽ ማሪ ነው የላው ደናታለ አውራት ስልክ ነው። አንተ እዚህ ጋር ቁጭ ያልነው እኮ ለአንተ ነው። ወይ ሄሎ በላትና በፊት እንደምታወራት ምን ሰላም ነው? ኢማን ደህና ነኝ። ደህና ነሽ? ደህና ነኝ አለን። ሁሉ ሰላም አለሁ። አልተመለስኩም ታያለሽ። ባትመለሽ ቲክቶክ ላይ የኔ ውድ ባል ወይንም የኔ ማር የኔ ፋፋጭ ሁሉ ነገር እያልሽ ወይም እሱ ያንቺን ፎቶ እየፓሰተ የኔ ውድ ሚስት አይለሽም ነበረ። ስለዚህ እኔ ደግሞ ያለሁት ወደ ባሏ። እሷ ናት የፖሰተችው ወይስ እሱ ነው የፖሰታት? እሱ ፖስታታል፣ እሷ ደግሞ የኔ ውድ ባል ትላለች። ገብታ ስሚኝ፣ ይቅር በይ በእናትሽ። አሁን ወደ ሚን ፖይንቱ ሂደሽ ይቃት እኮ ነው የኔ ውድ ያልሽው አንቺ እሱን ነው ወይስ ያኛውን ባልሽን ነው? አላልኩም መስዬ። ሲጀመር እስኪ ቤትሽን ፎሎ ላርግና ሀይል በልሽ እስኪ እንደው ለአጭር መረጃ ከኔ የምትረጁ ነገር ካለሽ ማለት ነው። ስለዚህ አይደለም ጥያቄ ልጠይቅሽ። እሱ ያለውን ነገር ሰማንሳ ልገርሽ። ቆይ እሷ የምትለውን ነገር ስሚያት እስኪ። ሰማሁት። ምንም ነገር የለም። በቃ ነፃነቴን ስራ ሳጣኝ ነው። እወደዋለሁ፣ አፈቅረዋለሁ፣ የትም አልሄድኩም፣ የእሱ ነኝ አለች። ዘጋችሁ። ሂጂ ልበላት ሳሪ። ላ እሱ መሄዱን ትሄድ አልፈልግም፣ ግን ብሬን ትመልስ አለ። እሱ ደግሞ ምንዳል ይኸው ሳሪ አለኩም ለምትለው ብዙ መረጃ አለኝ። አንድ ጊዜ አድምጦኝ። አለኩም ለምትለው በኢሞ ብትይ የኔ ውድ ባል እያለ የምለቀውን አንስቼዋለሁ። በቲክቶክ ብትይ የኔ ውድ ባል እያለች ተውስጥ የምጥፍለትን ማሬ እያለች የምትልለትን ሁሉንም ይዤዋለሁ፣ መረጃውን ማለት ነው። እንደ አንተ ስልኳን ጠልፈህ ነው ወይስ እንዴት አግኝተህ ነው? ኖርማል ስልኳን ጠልፌ በኢሞ ትናንት ነው ብሎክ ያደረገች። በአንድ ኢሞ የኔ ውድ ባል የነፋፋጭ የምኖርልህ የልቤ ንጉስ የምትለውን ሁሉንም እየቀረጽኩ ይዤባታለሁ። በቲክቶክ ደግሞ አሁን ገብቼ ቲክቶክ ላይ ገብቼ ይዤዋለሁ። ወደ ክርስትና እምነት ትከድ እኮ እኔን ጥራ ሄዳለች። ይሄ ጋር እኔ ስላምን እሷ ክርስቲያን ኑሮ አንድ አይደለም። ኒካውም ለራሱ አይሆንም። ክርስቲያን ኮኛለሁ